ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያ ሾው ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሆነ ተስፋ አደርጋለሁኝ። የሀገሬ ልጆች እንኳን አዲሱ ዓመት በሰላም አደረሳችሁ። እንኳን 2018 ዓመት በሰላም አደረሳችሁ አደረሰን። አዲሱ ዓመት የስኬት፣ የሰላም፣ የፍቅር፣ የአንድነት ይሁንላችሁ ይሁንልን ለሁላችን። እንግዲህ አዲስ ዓመት ሲመጣ ብዙ ነገሮችን እናቅዳለን። ከኃጢአት በቀር ያቀድነው ያሰብነው ሁሉ ነገር ይሳካልን፣ እግዚአብሔር ያሳካልን እላለሁኝ። ያሳካላችሁ እላለሁኝ። እንግዲህ ዛሬ ደግሞ በሌላ በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እንግዲህ ጸጉራችን አልበዛ ላለ ለሳሳ ጸጉር የሚሆን ውህድ ነው ይዤላችሁ የመጣሁት። እንዲሁም ደግሞ የምነቃቀል ጸጉር ካለ ብቻ ለብዙ ነገር የሚሆን አይነት ውህድ ነው ይዤላችሁ የመጣሁት። ውህዱን ለመስራት እንደምትመለከቱት ሮዝመሪኖ ቅጠል፣ የስጋ መጥበሻ ማለት ነው፣ ቁርንፉድ፣ ተልባና ሮዝ ነው ይዤላችሁ የመጣሁት ማለት ነው። እንደምትመለከቱት እኔ ዝም ብዬ በግምት ነው ሁሉንም የተጠቀምኩትኝ። እናንተ የሚበቃችሁን ያህል አድርጋችሁ መጠቀም ትችላላችሁ። እንግዲህ ወደ አሰራሩ እንሄዳለን። ያዘጋጀሁትን ሩዝ፣ ተልባ፣ ቁርንፉድና የሮዝ መሪኖ ቅጠሉን ሁሉንም አንድ ላይ አድርጌ ብረት ድስቴ ላይ እጨምራለሁ ማለት ነው እንደምትመለከቱት። ከዛ ከጨመርኩ በኋላ እኔ 2 ኩባያ ውሃን የጨመርኩትኝ። ምክንያቱም ወይ 2 ኩባያ ወይ ደግሞ 1 ጆክ ማለት ነው። ምክንያቱም ሲንተከተክ ውሃው በጣም ስለምቀንስ እኔ ትንሽ በዛ አድርጌ ነው የጨመርኩት ማለት ነው። ከዛ በኋላ ክድና አድርጌ ለተወሰነ ደቂቃዎች አበስላለሁኝ። ከበሰለ ከፈላልኝ በኋላ ይሄንን ይመስላል እንደምትመለከቱት በስሎልኛል ማለት ነው። እኔ ያን ያህል እሳት ላይ አላቆየሁትም። ምክንያቱም ማግኘት ያለብኝን ነገር እንዳይጠፋብኝ ብዬ ብዙ እሳት ላይ አላቆየሁትኝም ማለት ነው። ትንሽ ብቻ ነው ፍልቅልቅ ስል ያወጣሁትኝ ማለት ነው። ከዛ በኋላ ከቀዘቀዘልኝ በኋላ አጠላለሁኝ። በዚህ አጋጣሚ በዚህ ጀመርኩ እንጂ በዚህ አልጨረስኩም። በዚህ በማጥለያ በሻይ ማጥለያ ማለት ነው፣ በነጠላ ነገር ነው ያረኩትኝ። ባለፈው ግን በትኩሱ ስላረኩኝ ወዲያው ነው አጥልዬ የጨረስኩት። ይሄ ትንሽ ቀዝቀዝ ስላለ አስቸግሮኝ ስለነበረ በነጠላ ነው ያረኩትኝ። እናንተም እንደዛ አድርጋችሁ ማጥለል ትችላላችሁ ማለት ነው የሀገሬ ልጆች። ከዛ በኋላ ይሄንን ይመስላል እንደምታዩት። ካለሩም ያው ትንሽ ይዝለገለጋል እንጂ አሪፍ ነው የሀገሬ ልጆች። ከዛ በኋላ እዚህ ላይ ከፈለጋችሁ እናንተ የተለያየ ቅባት መጨመር ትችላላችሁ። እኔ ግን አልጨመርኩኝም። ይሄኛውን ደግሞ ይሄ ደግሞ ያው እጥላለሁኝ ምንም ስለማያደርግልኝ። እዚህ ላይ ግን እናንተ ውህዱ ላይ ቅባት የሮዝመሪኖ ቅባትም ካላችሁ የናና ወይ ደግሞ ቲትሪ ምናምን የመሳሰሉትን መጠቀም ትችላላችሁ። እኔ ግን እንደዚህ ነው የፈለኩት በደረቁ ማለት ነው። ሰሞኑን እንግዲህ ዓመት በዓል ስለነበረ ጸጉሬ ትንሽ ደርቆ ነበረ። ስለዚህ ትሬት ስለሚያስፈልገው ያው በቀለም የተጎዳ ጸጉር አይደለ፣ ትሬትም ስለሚያስፈልገው ትሬት አደርገዋለሁ ማለት ነው የሀገሬ ልጆች። እንደምታዩት ወደ መቀባት እንሄዳለን ማለት ነው። እንግዲህ ተልባ በጣም ዘርፈ ብዙ ጥቅም ያለው ውህድ ነው። ለጨጓራ እንዲሁም ለማህፀን፣ ለብዙ ነገር፣ ለክብደት ለመቀነስ ብቻ ዘርዝሬ የማልጨርሰው ብዙ ጥቅም ያለው ደግሞ በገንዘብ ደግሞ በጣም ርካሽ። እንግዲህ 1 ኪሎ 400 ነው 300 ብር ነው። ያን ያህል አይደለም በኢትዮጵያ ብር። በጣም ቀላል ነው ልላችሁ ፈልጌ ነው። ከገንዘቡ
ጥቅሙ በጣም በጣም ይበልጣል። ስለዚህ ተልባን በምግባችን በመጠጣችን ውስጥ እንዲሁም በውህዳችን ውስጥ ከከተተን በጣም ጥሩ የሆነ ውጤት ነው የምናገኘው ማለት ነው። ቁርንፉድም እንግዲህ በተመሳሳይ ፎረፎርን ለማጥፋት ጸጉርን በማሳደግ እንዲሁም በማብዛት የሚያምር ከለር እንዲኖረው በማድረግ በጣም ምርጥ የሆነ ነገር ነው ቁርንፉድ ማለት ነው። ሮዝመሪ ነው እንግዲህ ብዙ ጊዜ ብያለው ከሚኖክሲዲን ጋር የሚወዳደር አይነት ተክል ነው፣ ቅጠል ነው። ምግብ ላይም እንደ ቅመም እንጠቀማለን። እንግዲህ አብዛኛው እንደምታውቁት ኢትዮጵያውያን እንዲሁም ለጸጉራችን ደግሞ የበለጠ ሚኖክሲዲን አሁን ለ6 ወር ከወሰደን ይሄኛውን ደግሞ ለአመት ከወሰደን እንትኑን ሮዝመሪ ነው ቅጠል ማለት ነው እኩል ነው ጥቅሙን የምናገኘው ማለት ነው። ሲቀጥል ሩዝ ነው። ሩዝም በተመሳሳይ በጣም ይሄ ነው የማልለው አይነት ጥቅም ነው ያለው ማለት ነው። ስለዚህ እነዚህን አራቱን ነገሮች አንድ ላይ አድርገን አፍልተን ለጸጉራችን ብንጠቀም አሪፍና ምርጥ የሆነ ለውጥ እናገኛለን። በ10 ቀን ወይ ደግሞ በወር 3 ጊዜ ብንጠቀም በየ10 ቀኑ ማለት ነው። በወር 3 ጊዜ ብንጠቀም በጣም ምርጥ የሆነ ነገር ነው። ምርጥ የሆነ ጥቅም ነው የምናገኘው ማለት ነው። አስደሳች እና አመርቂ የሆነ ውጤት ነው የምናገኝበት ማለት ነው የሀገሬ ልጆች። በተረፈው ደግሞ ከዛ ውጪ ደግሞ ጸጉራችን አሁን ለምሳሌ ጸጉራችን እንዳያያዝ አሁን ለምሳሌ ጸጉሬ በጣም ከተያያዘ በቃ 1 ቀን ነው የምፈጅብኝ እሱን ለማበጠር። ሉጫ ነው ግን ለምን እንደሆነ አላውቅም፣ ከተያያዘ በጣም አስቸጋሪ የሆነ ጸጉር ነው። ይሄንን ውህድ ሰርቼ ከተቀባው ግን በሚገርም ሁኔታ ነው በቃ ወዲያውኑ ተላቆ ማገኘው ማለት ነው። እንደ ኮንዲሽነርም ደግሞ ይጠቅማል። አሁን ለምሳሌ እኔ ይሄንን ከተቀባው በኋላ ትንሽዬ ሻምፖ አድርጌ ከኬሚካል ነፃ የሆነ ሻምፖ ነው የምጠቀመው። አብዛኛው ሳሙና ነው። ትንሽዬ ሳሙና፣ ትንሽዬ ሻምፖ ነው። እንደ ኮንዲሽነርም እጠቀማለሁኝ። ብቻ ምን ልበላችሁ በጣም ጸጉርን የሚያሳድግ ጸጉርን የሚያለሰልስ አይነት ነገር ነውና ተጠቀሙበት። እኔም በጣም አሪፍ ለውጥ ያገኘሁበት ከተቀባው በኋላ እንግዲህ እንደምታዩት በፌስታል እፍና አርጌ ሻሽን አስሬ እኔ ለ3 ሰዓት ነው የማቆየው። እስከ 4 ሰዓት ማቆየት ትችላላችሁ፣ ችግር የለውም። ግን ግዴታ እስከ 2 ሰዓት መቆየት አለባችሁ። በጣም ከቸኮላችሁ ማለት ነው። ካልቸኮላችሁ እስከ 3 ሰዓት እስከ 4 ሰዓት ምናምን አቆይታችሁ መታጠብ ትችላላችሁ ማለት ነው የሀገሬ ልጆች። ከዛ የሚገርም ለውጥ ነው የምታዩበት። እንግዲህ ጸጉራችን ብዙ ጊዜ ቶሎ የመጎዳት ባህሪ ያለው፣ ስለዚህ እንደዚህ እያደረገን እንክብካቤ እናደርግለታለን ማለት ነው። እንደምታዩት ከተቀባው በኋላ ከ4 ሰዓት በኋላ ታጥቤ ከ2 ሰርቼ ጨርሻለሁኝ ማለት ነው የሀገሬ ልጆች። እኔ በጣም ማሳጅ አርጌ ለ30 ደቂቃ ለ20 ደቂቃ ማሳጅ አርጌ ቅባት አርጌ ነው ከ2 ወይ ከ3 ወይ ከ4 ሰርቼ ምናምን ማቆየው ማለት ነው። እናንተም እንደዛ እያደረጋችሁ መጠቀም ትችላላችሁ የሀገሬ ልጆች። ቪዲዮን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንድታበረታቱኝ እጠይቃለሁኝ። ሁላችሁም አግዙኝ። በሌላ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ፣ መልካም ሰንበት ይሁንላችሁ፣ መልካም ሳምንት ይሁንላችሁ። ባይ ባይ።